ያህል ቪዲዮ ቀርጸነዋል። ትንሽ እዚህ ጋር ላሳያችሁ ሞክራለሁ በትንሹ እና በጣም የሚገርመው ፖሊሶች በጣም እየተቸገሩ ነበር። ህዝቡ እያስቸገረ በቃ እና ልጁን እየሮጡ እያቀፉ ምናምን ብዙ አስቸግሩ ነበር አሉን። ከዛ ሄደን ቀጥታ ፖሊሶቹን እንደምንም ተለማምጠን በመስኮት እንዲያሳዩን አርገናል እና ታዩታላችሁ። ምናልባት እኛ ደግሞ ውስጣችን የጠረጠረው ነገር አለ። ምናልባት ይሄ ልጅ የሌላ ሰው ልጅ ተመሳሳይ ከሆነ የወላጆቹን ለማናገር ሞክረን ነበር። ልጁ አያወራም። ወላጆች ካሉት ይሄ ልጅ የኛ ነው ባይ ከመጣ ብለን ያው በዚህ ጋር እንደምትመለከቱት ቪዲዮ ቀርጸነዋል። ልጁን ያው ይሄ ልጅ ነው፣ በደንብ ይዩት። ላውራው ሞክሬ ነበረ ግን አይናገርም። ልጁ በጭራሽ አያወራም፣ አይሰማምም። ዱዳ ነገር ነው መሰለኝ እና ትንሽ እንትን ብዬ እንድታዩት አድርጌያለሁኝ እና ምናልባት እኛ ነው የሚል ካለም ይምጣ። ምናልባት እኛ ከመቃብር ወጥቷል የሚለውን ነገር ማመን አልቻልንምና የራሱ የኛ ነው የሚል ካለ ይምጣና ይሄ ልጅ መረጃውን አድራሻ እንሰጣለን። ደቡብ ክልል ላይ ነው፣ ወደ ስልጤ ዞን ብላዋንጃ የሚባል ቀበሌ ላይ ነው። ይሄ አባት ነው፣ አባት የራሴ ልጅ ነው አለን እና ሞቶ ነበረ። በስነ ስርዓቱ አሳክሜ ታሞ ምናምን አጥቤ ከፍኜ ነው የቀበርኩት፣ ራሱ ነው ልጁ አለ እና እናቱንም እናቴ ብሎ ሄዶ እናትየውን ይዞ ከእናትየው ጋር እናቴ ብሎ አቅፎ እንዳያዛት አባቴ ብሎ እሱም ጋር እንደተጠቀለለ እሱም ደግሞ በደንብ እንደሚያውቀው እና ግንባሩ ላይ እንደተመለከታችሁት የሆነ ምልክት ነበርና ያ ምልክት በፊትም በትንሹ ነበረ። ትንሽ ይሄ ምልክቱ ሰፍቷል ነው የሚለው እና ልጁ ቁመትስ አልጨመረም ወይ ምናምን ብለን ስንል እድሜውም 14 ዓመት ነው ያኔ ያሉ። አሁንም ከዛ እድሜ የሚበልጥ አይመስልም። ትንሽ ስጋ ነው የጨመረው፣ ትንሽ ወፈር ብሏል እንጂ ራሱ ነው ብሎ አባትየው በደንብ በዝርዝር አስረዱን እና ይሄ ልጅ እኛ መቀበል አልቻልንም፣ ልናምን አልቻልንም። ምናልባት ይሄ ልጅ የኛ